ሰላም የወኪል ሚዲያ ተከታታዮቻችን፣ በሰሜን ወሎ ዞን በቅርቡ በተካሄደው ውጊያ በርካታ ሰዎች መገደላቸውንና መቁሰላቸውን ዓለም አቀፉ ቀይ መስቀል ኮሚቴ አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን ከመስከረም አጋማሽ ጀምሮ በመንግስት ኃይሎችና በፋኖ ኃይሎች መካከል ያለውን ውጊያ መባባሱን ገልጿል። የፋኖ ኃይሎች የተቀናጀ ዘመቻ መክፈታቸውንና በዚህም ድል እየተቀናጁ መሆኑን ሲገልጹ፣ የአካባቢው አስተዳደር ግን ግጭቶች እንደነበሩ ጠቅሶ ለቢቢሲ በሚወራው ልክ አይደለም ብለዋል። በተለይም የሰሜን ወሎ ዞን ዋና ከተማ የሆነችውን ወልዲያ ከተማን ለመያዝ ለቀናት የዘለቀ ትንቅንቅ እንደነበር ነዋሪዎች ለቢቢሲ ገልጸዋል። ባለፈው ሳምንት የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ ወልዲያን ለመያዝ በተደረገው ውጊያ የፋኖ ኃይሎችን በመደገፍ ህወሓትን ጨምሮ ኤርትራ መሳተፏን በመጥቀስ ከሷል። ዓለም አቀፉ የቀይ መስቀል ኮሚቴ ትናንት አርብ መስከረም 30 2018 ዓ.ም አመሻሽ ላይ ያወጣው መግለጫ በአካባቢው የተካሄደውን ግጭት ጥልቀትና የደረሰውን ጉዳት የሚጠቁም ነው። ለአንድ ሳምንት ያህል የቀይ መስቀል ቡድን ግጭቱ በርትቶባቸው በነበሩ የሰሜን ወሎ ዞን ዋና ዋና ከተሞችና አካባቢዎች ባደረገው ቅኝት ከፍተኛ ቁጥር ያላቸው ሰዎች ህይወት ማለፉን፣ ምርኮኞች መያዛቸውንና ከባድ የሰብአዊ ጉዳት መድረሱን አስታውቋል። ኮሚቴው በግጭቱ የተጎዱት ሰላማዊ ሰዎች የሆኑ ተፋላሚ ወገኖች በግልጽ ለይቶ አልዘረዘረም። በላሊበላ የኮሚቴውን ቡድን የሚመሩት ማርቲን ታልማን በግጭቱ ክፉኛ ከተጎዳው ኩልመስክና ሙጃ አካባቢ ሲመለሱ ባለፉት ቀናት በሰሜን ወሎ በርካታ ሰዎች ተገድለዋል አሊያም ቆስለዋል ብለዋል። የጤና ጣቢያ ባልደረቦች ለቆሰሉ ወታደሮችና ንጹሃን ሰዎች በተገደበ ግብዓት ያክማሉ። 16 ከባድ ጉዳት የደረሰባቸው እስረኞች ቀዶ ሕክምና እንዲያገኙ በአስቸኳይ እንዲወጡ ተደርጓል። ከእነዚህም ውስጥ 5ቱ ህይወታቸውን ለማዳን የሰዓታት ጉዳይ ነው ሲሉ የጉዳቱን ክብደት ገልጸዋል። በላሊበላ ወልዲያና በአካባቢው ለ6 የጤና ተቋማት የድንገተኛ ሕክምና እርዳታ መስጫ ቁሳቁስ ማቅረቡን የገለጸው ኮሚቴው ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የሕክምና እርዳታ መስጠት የሚችል ድጋፍ ማቅረቡን ተናግሯል። መስከረም 28 2016 ዓ.ም አስቸኳይ የቀዶ ጥገና ሕክምና ያስፈልጋቸዋል የተባሉ 16 የከባድ ጉዳት ቁስለኞችንም ወደ ሕክምና ተቋማት ማድረሱን ገልጿል። እነዚህ ቁስለኞች የመንግስት ወታደሮች እንደሆኑ የጠቆመው ኮሚቴው በፋኖ ኃይሎች የተናጠል እርምጃ ተላልፈው ከተሰጡ በኋላ በወልዲያ ለመንግስት ኃይል ማድረሱን አስታውቋል። በማግስቱ የቀይ መስቀል ባልደረቦች በሰሜን ወሎ በፋኖ ኃይሎች በቁጥጥር ስር የተያዙ እስረኞችን መጎብኘታቸውን ገልጿል። የፋኖ ኃይሎች ከፈትነው ባሉት ዘመቻ በርካታ ወታደሮችን መማረካቸውን በልሳኖቻቸው በኩል ሲያሳውቁ ሰንብተዋል። ዓለም አቀፉ የቀይ መስቀል ኮሚቴ በ6 ልዑኮች በፋኖ ኃይሎች የተያዙ ወታደሮችን የአያያዝ ሁኔታና የሕክምና አቅርቦት ምልከታ ማድረጉን ጠቁሞ ወታደሮቹ ከቤተሰቦቻቸው ጋር ግንኙነት ስለመፍጠራቸው ቅኝት ማድረጉን አስታውቋል። ማርቲን ታልማን በግጭቱ በጣም የተጎዱ ማህበረሰቦች መዘንጋት የለባቸውም፣ ብዙ ሰዎች ወደ ጤና አገልግሎት፣ ወደ ገበያና ወደ እርሻ ቦታቸው መሄድ አልቻሉም ብለዋል። በአማራ ክልል ግጭት እየተሳተፉ ያሉ ተፋላሚ ኃይሎች ዓለም አቀፍ የሰብአዊ ሕግን ማክበር እንዳለባቸው ያሳሰበው ኮሚቴው ይህም በግጭት እየተሳተፉ ያልሆኑ ምርኮኞችና ቁስለኞች ወይም ተዋጊዎች የሆኑ ሰላማዊ ሰዎች መጠበቅ አለባቸው ሲል አሳስበዋል። በጉራጌ ዞን የመዋቅር ጥያቄን ተከትሎ በተነሳ ሰላማዊ ሰልፍ የጸጥታ ኃይሎች በወሰዱት እርምጃ ንጹሃን ለሞት መዳረጋቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በአማራና በማዕከላዊ ኢትዮጵያ ክልሎች በተከሰቱ ግጭቶችና አለመረጋጋቶች በርካታ የሰብአዊ መብቶች ጥሰቶች መድረሳቸውንም የሚገልጽ መግለጫ በማውጣት መንግስት የዜጎችን ደህንነት የማስጠበቅ ግዴታውን እንዲወጣ አሳስቧል። ጉባኤው በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ የመዋቅር ጥያቄን ተከትሎ መስከረም 17 እና 18 ቀን 2018 ዓ.ም በተካሄደ ሰላማዊ ሰልፍ ላይ የመንግስት የጸጥታ ኃይሎች በወሰዱት የኃይል እርምጃ የቡታጅራ ከተማ ነዋሪ የሆኑ ንጹሃን ዜጎች ለሞት መዳረጋቸውን አረጋግጧል። በዚህ ክስተት ንብረት ላይም ውድመት መድረሱን ጠቅሷል። ኢሰመጉ ዛሬ ባወጣው መግለጫ የክልሉ መንግስት ጥቃቱን የፈጸመው የጸጥታ አካላት ለህግ እንዲቀርቡና ለተጎጂዎች ፍትህ እንዲረጋገጥ አሳስቧል። በተመሳሳይ ኢሰመጉ በአማራ ክልል ግጭቶች ምክንያት የሚፈጸሙ ከፍተኛ የሰብአዊ መብት ጥሰቶች እንዳሉ አመልክቷል። በመግለጫው መሰረት በመስከረም 17 ቀን 2018 ዓ.ም
በሰሜን ወሎ ሳንቃ ከተማ በሚገኝ ጤና ጣቢያ ላይ በደረሰ የአየር ጥቃት ሕክምና ሲያገኙ የነበሩ ዜጎች ለሞት መዳረጋቸውን ሲገልጽ፣ በደቡብ ወሎ መካነ ሰላም ወረዳ ደግሞ በኑር መስጂድ ላይ በታጠቁ አካላት በደረሰ ጥቃት ኢማሙን ጨምሮ አገልጋዮች መሞታቸውን አስታውቋል። በክልሉ በተለያዩ አካባቢዎች የሹፌሮች እገታ እየተፈጸመ ሲሆን የጎጃምና የወሎ ከተሞችን የሚያገናኙ መንገዶች ከየካቲት 2017 ዓ.ም ጀምሮ በጸጥታ ችግር ምክንያት ተዘግተው በመቆየታቸው የዜጎች የመንቀሳቀስ መብት በእጅጉ ተገድቧል ሲል ተቋሙ አሳውቋል። ኢሰመጉ የፌዴራልና የአማራ ክልል መንግስታት የዜጎችን ደህንነት የማስጠበቅ ህገ መንግስታዊ ግዴታቸውን እንዲወጡ በጥብቅ አሳስቧል። በግጭቱ ውስጥ የሚሳተፉ ሁሉም ወገኖች ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት በማድረግ ሁሉን አቀፍ ውይይት እንዲጀምሩ ጥሪ አቅርበዋል።